ሰላም ጤና ይስጥልኝ። እንዴት አላችሁ? ዛሬ በስልካችን ካፕከትን እንዴት አድርገን መጠቀም እንደምንችል በዚህ ቪዲዮ ያሳያችኋለሁ። ከዚህ በፊት ሁለት ቪዲዮ በኮምፒውተራችን ላይ ካፕከትን እንዴት መጠቀም እንዳለብን የሚያሳይ ቪዲዮ የተሰሩ ስላለ እነሱን ገብታችሁ ማየት ትችላላችሁ። ዛሬ ደግሞ በስልካችን እንዴት አድርገን ነው ካፕከትን ኤዲት የምናደርግበት የሚለውን አሳያችኋለሁ። ተከታተሉኝ። ይህ ቪዲዮ ለመጀመሪያ ጊዜ እናንተ ጋር ከደረሰ ሳብስክራይብ፣ ላይክ አድርጋችሁ ጀምሩ። ደግሞም ጥያቄያችሁን የተለያዩ ቪዲዮዎች እንድሰራላችሁ ኮመንት ላይ ጻፉልኝ። ቀጥታ ወደ ተግባሩ እንግባ። ካፕከትን እንከፍታለን። ከከፈትን በኋላ እንደዚህ አይነት ገጽ ሲያመጣልን ኒው ፕሮጀክት እንለዋለን። ከጋለሪያችን ላይ ያለውን ቪዲዮ፣ ፎቶግራፍም የተለያዩ ፋይላችንን ኢምፖርት የምናደርግበት ቦታ ዛሬ የምንጠቀምበትን ቪዲዮ እንመርጣለን። ስለዚህ ሰሌክት እናደርጋቸዋለን። የምንፈልጋቸውን ቪዲዮዎች አድ እናደርጋቸዋለን። ቀጥታ ምን ያመጣልናል? ኤዲት የምናደርግበትን ፔጅ ይከፍትልናል ማለት ነው። ስለዚህ እንደዚህ እንደምትመለከቱት ቪዲዮአችን በዚህ መልክ ይቀመጥልናል። የመጀመሪያው እዚህ ጋር እንደምትመለከቱት ስክሪናችን ፕሮጀክታችን የምናይበት ነው። ቀጥሎ ያለው ደግሞ ታይም ላይናችን ኤዲት የምናደርግበት፣ ኢፌክት የምንሰጥበት፣ ኦዲያችን የምናስተካክልበት፣ ይሄ ቦታችን የተለያዩ ነገሮችን ኤዲት የምናደርግበት ቦታ ነው። ከታች ጋር ደግሞ እንደምትመለከቱት ኤዲት አለ፣ ኦዲዮ አለ፣ ቴክስት አለ፣ ኢፌክት አለ፣ ኦርሌይ አለ፣ ካፕሽን አለ። እነዚህ እዚህ ጋር የምትመለከቷቸው ቪዲዮአችን ላይ የምናስገባቸውን የተለያዩ ነገሮችን የምናስተካክልበት ቦታ ነው። ይህንን ቪዲዮ ስትመለከቱ መጀመሪያ የምንሰራው ፎርማታችን ወይም ደግሞ የምንሰራው ለምንድን ነው? ለሶሻል ሚዲያ ነው ወይስ ለዩቲዩብ ነው የሚለውን ነገር መወሰን አለብን። ምክንያቱም አስፔክት ሬሾችን መጀመሪያ ማስተካከል አለብን። ስለዚህ እሱ ምንድን ነው የምናደርገው? እዚህ ጋር እንደምትመለከቱት እታች ጋር አስፔክት ሬሾ ምትላለች፣ እሷን እንነካታለን። ከዛ እዚህ ጋር የተለያዩ የምንጠቀምባቸው የሶሻል ሚዲያ ፎርማቶች ተቀምጠውልናል። እንግዲህ እዚህ ውስጥ አሁን በዚህ ቪዲዮ ላይ የምንመለከተው ለቲክቶክ ፎርማት ነው። ስለዚህ 9:16 እንመርጠውና አፕላይ እናድርገዋለን። ከዛ እንደምታዩት ቪዲዮአችን ፊት አይደለም ወይም ደግሞ ፉል ስክሪን አይደለም። ምንድነው የምናደርገው? ሳብ እናረጋትናችን ዙም እናረጋታለን። ስለዚህ ቀጥታ አሁን ቪዲዮአችን ከስክሪኑ ጋር ፊት ያደርጋል። ሁሉንም ቪዲዮአችን እንደዚህ እናደርጋቸዋለን ምንፈልገውን ያክል። መጀመሪያም ስንቀርጽ ነው ይሄንን ማስተካከል ያለብን። ቪዲዮአችንን ስንቀርጽ ለምንድን ነው የምንቀርጸው ካልን በስልካችንም ሆነ በካሜራችን ስንቀርጽ ቀጥታ ከምንሰራው ጋር ፊት እንዲያደርግልን ስንቀርጽ ራሱ ያንን አስፔክት ጠብቀን መስራት ይጠበቅብናል። ስለዚህ ቪዲዮአችንን ከስክሪኑ ጋር በደንብ ፊት አድርገነዋል። ስለዚህ ዛሬ የምንመለከተው ምንድነው ኦዲዮ እና ቴክስት እንዴት እንደምናስገባ ነው። የመጀመሪያው ኦዲዮ ምትል እዚህ ጋር እንደምትመለከቱት ኦዲዮ መጨመሪያ ቦታ አለችን። ኦዲዮዋን ስንነካት እዚህ ጋር እንደምትመለከቱት ሳውንድ አለ፣ ሳውንድ ኢፌክት አለ፣ ሪከርድ አለ። እነዚህ ወሳኝ ናቸው። ለምሳሌ ይህ ቪዲዮ ተቀርጾ በኋላ ላይ ናሬሽን ለመስራት ከፈለጋችሁ ወይም ደግሞ ትረካ ለማስገባት ከፈለጋችሁ እዚሁ ላይ ማይኳን ኦን አድርጋችሁ እዚህ ጋር ሪከርድ ማድረግ ትችላላችሁ ድምጻችሁን። ስለዚህ ሪከርድ አድርጋችሁ መጨረሻ ላይ ማስተካከል ትችላላችሁ። ለምሳሌ ሪከርድ እናድርገው። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ትምህርቶችና የተለያዩ ነገሮችን አቀርብላችኋለሁ። እናንተም እየተከታተላችሁኝ ሰብስክራይብ እያደረጋችሁ ለሌሎች ሰዎች ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉኝ። ስቶፕ አደርገዋለሁ። ከዛ መጥቼ ቼክ ሳደርገው እንሰማዋለን። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ትምህርቶችን አቀርብላችኋለሁ። እናንተም እየተከታተላችሁ አሁን ድምጿ በጣም አናሳ ናት፣ አንሳለች። ምክንያቱም የላይኛው ቪዲዮ ኦዲዮ አለው፣ የታችኛውም ኦዲዮ ነው። ስለዚህ የላይኛው ምን እናደርጋለን? የላይኛው ክሊፓችን ላይ ቪዲዮአችን እንነካውና እዚህ ጋር እንደምትመለከቱት ቮሊዩም የምትላለች ስፕሊት ከምትሏ ወይም አኒሜሽን ከምትሏ ጎን ቮሊዩም የምትሏ እንነካትና ይህንን ቪዲዮ እናሳንሰዋለን። ሰላም በኋላ ይህንን ቪዲዮ ምን እናደርገዋለን? ቮሊዩሙን እንጨምረዋለን። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ትምህርቶችና የተለያዩ ነገሮችን አቀርብላችኋለሁ። እናንተም እየተከታተላችሁኝ ሰብስክራይብ እያደረጋችሁ ለሌሎች ሰዎች ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉኝ። ሰማችሁት አይደለ? ስለዚህ ቪዲዮአችሁን የላይኛውን ቪዲዮ ቮሊዩምን እየቀነሳችሁ የታችኛውን ቪዲዮ ኦዲዮ ደግሞ ቮሊዩምን እየጨመራችሁ ማስተካከል ትችላላችሁ። ልክ እዚህ ኦዲዮ ፋይል ውስጥ ገቡ ነው ምን ታደርጋላችሁ? እዚህ ጋር እንደምትመለከቷቸው ኖይዝ ካንስሌሽን ወይም ደግሞ ከጀርባው ባክግራውንድ ላይ ድምፅ ካለ የሚረብሽ የሚያወራ ሰው ወይም ደግሞ ፋን ነገር ካለ የተለያዩ ድምጾች አሉ አይደለ? ድምጻችሁን ሪከርድ ስታደርጉ የሚረብሻችሁ ከሆነ እዚህ ጋር ኖይዝ ራዲዬሽኗን እንትን ታረጋታላችሁ፣ ኦን ታረጋላችሁ፣ ንጹህ ይሆናል። ስለዚህ ከጀርባ ያለውን ካንስል ያደርግላችኋል።
ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ትምህርቶችና የተለያዩ ነገሮችን አቀርባለሁ። ስለዚህ ኦዲዮ እንደዚህ ካዘጋጀን በኋላ ፌዲን ሲያደርግ ለምሳሌ አሁን ፌድ እናደርገውና ፌዲን ሲያደርግ ሲገባ እንደምትመለከቷት እዚህ ስክሪኗ ላይ የኦዲዮ ስክሪን ላይ ፌዲን ሲያደርግ ሲገባ ሰላም ጤና ይስጥልኝ ዛሬ በዚህ ቪዲዮ ከዛ በኋላ ደግሞ ሲያልቅ ደግሞ ኦዲዮ ፌድ አውት እንዲያደርግላችሁ ከፈለጋችሁ እንደዚህ ታደርጉታላችሁ። ሰላም ጤና ይስጥልኝ ቀስ እያለ ኢፌክት እስከ መጨረሻው ተከታተሉ። ቀስ እያለ እንከፈላችሁ። ይህንን በተለያዩ ሚውዚኮች እንመለከተዋለን። ስለዚህ ይህንን በዚህ መልክ የራሳችሁን ቮይስ ወይም ደግሞ ናሬሽናችሁን እንደዚህ ማስቀመጥ ትችላላችሁ። የሚቀጥለው የምንመለከተው እዛው ኦዲዮ ውስጥ ገብተን ሳውንድ ከቲክቶክ ያቀረበልን ሳውንዶች አሉ። ስለዚህ ለምሳሌ እዚህ ላይ ገብተን ፍሪ ቢት የሚለውን እንምረጥና ከስራችን ጋር አብሮ መሄድ እስኪ እንስማቸው። ይሄን ነክተተው። ስለዚህ አሁን ይሄ ቮሊዩሙን ምን እናደርገዋለን? ቀነስ እናደርገዋለን። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ትምህርቶችና የተለያዩ ነገሮችን አቀርብላችኋለሁ። ባክግራውንዱ ላይ ሚውዚክ ጨመርኩለት ማለት ነው። እዚህ ጋር ስንሰራ እንግዲህ ኮፒራይቶችን በደንብ ተጠንቅቀን መስራት አለብን። ምክንያቱም ኮፒራይት ዩቲዩብ ላይም ቲክቶክ፣ የትኛውም ሶሻል ሚዲያ ኮፒራይት ካለው ሳውንዱ ይዘጉባችኋል፣ ድምፁን ብሎክ ያደርጋል። ዩቲዩብ ላይ ደግሞ ሞኒታይዝ እንዳትደረጉ ያደርጋችኋል። ስለዚህ ተጠንቅቃችሁ ፍሪ የሆኑ ብዙ ሳውንዶች ስላሉ እነሱን መጠቀም ትችላላችሁ። ካልሆነ ራሳችሁ ክሬት ማድረግ ትችላላችሁ ሳውንድ። አሁን የሚቀጥለው ደግሞ እዛው ሳውንድ ውስጥ እንገባና ምን እናደርጋለን? ሳውንድ ኢፌክት የሚላለን። ሳውንድ ኢፌክቱ ስገቡ የተለያዩ ኢፌክቶች ለምሳሌ ይህንን አሁን ይሄ ሲገባ በደንብ አይነት እንትን ፊሊንግ እንዲኖረው ማለት ነው። እሱን ምን እናደርጋለን? እዚህ ጋር በተቀመጡልን እንስማቸው። ለማንኛውም አሁን ይህንን እናስገባው። ከዛችን ጫን እንበላትና ትንሽ ጎተት አድርገን እዚህ ጋር እናስጨምረዋለን። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ድምፁን እንጨምረዋለን። ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ነገሮችን አቀርብላችኋለሁ። እናንተም እየተከታተላችሁኝ ሰብስክራይብ እያደረጋችሁ ለሌሎች ሰው የተለያዩ ኢፌክቶች ትራንዚሽን ሲያደርግ ለምሳሌ አሁን እዚህ ጋር ትራንዚሽን ሲያደርግ እዚህ ጋር ለምሳሌ እንጨምርበት ሳውንድ ኢፌክት እቺኛው ውሽ የምትሏን እንጨምራት ረጋችሁ ኤንቪ ሼር እያደረጋችሁ ኤኒ ቪዲዮ ዙም ማድረግ ትችላላችሁ። እንደዚህ በሁለት እጃችሁ ዙም አድርጋችሁ ሰፋ ማድረግ ትችላላችሁ። እቺን በደንብ እንዲታያችሁ ተደረጋችሁ ኤኒ ቪዲዮ የምትል ድምፅ አለች እና እዚህ ጋር ቪዲዮን እንደዚህ አይነት ኢፌክቶች ቴክስቶች ስታስገቡ እነዚህን ኢፌክቶች መጠቀም ትችላላችሁ። ይህን ማድረግ ትችላላችሁ። በሳውንድ ኢፌክት ብዙ መስራት ትችላላችሁ። ኔክስት ላይ ምንድን ማድረግ ያለብን ታይትል፣ ከዛ አድ ቴክስት እናደርጋለን። ቴክስቶች የተለያዩ ነገሮች ለመጻፍ ሳብስክራይብ እንድታደርጉ ከፈለጋችሁ እዚህ ውስጥ ትገባላችሁ። ይህንን ፎንታችሁን ቦልድ የሆነ ፎንት ታደርጉትና ስታይል ውስጥ የፈለጋችሁትን ከለር መምረጥ ትችላላችሁ። እዚህ ጋር ተቀምጠውላችሁ በጣም ከዛ ኢፌክት አለ። ኢፌክት ውስጥ እንደዚህ አይነት ኢፌክቶች ከፈለጋችሁ መጠቀም ትችላላችሁ የፈለጋችሁ። ከዛ አኒሜሽን ደግሞ አኒሜት እንዲያደርግላችሁ ቴክስታችሁን እዛው ጋር አኒሜሽን መጠቀም የምትችሉበትን እዚህ ጋር እንደዚህ ለምሳሌ ይሄንን እናድርገው። አያችሁ ልክ ሲጀምር ጽሁፏ ሰላም ትገባለች። ትንሽ ረዘም እንዲል ከፈለጋችሁ ሳብ ታረጓታላችሁ። ዳርና ዳሯን ጫን ብላችሁ ሳብ መለስ። ከዛ ደግሞ ወደ ሌላ ቦታ ላይ እንዲሄድላችሁ ከፈለጋችሁ ራሱን ትጭኑትና ትንሽ ድራግ አድርጋችሁ ትጎቱታላችሁ። ራሱን ተጭናችሁ እስከ መጨረሻው ተከታተሉ። አሁን እዚህ ጋር ቴክስቱ ልክ ሊመጣ ሲል ኢፌክት እንጨምርበት። ቴክስቱ ላይ ቀደም እንዳልኳችሁ ኢፌክት ገብተን ሳውንድ ኢፌክት ውስጥ ገብተን ትራንዚሽን የሚያደርግ ኢፌክት እንጠቀምና
አያችሁ አሁን ልክ እዚች ጋር አያችሁ ትራንዚሽኗ ቴክስቷን በጣም አሳምሮታል። ያው ሲመጣ የሆነ ፊሊንግ እንዲኖረው የሆነ ውበት እንዲኖረው ያደርጋል። ትራንዚሽኑ ላይ ቴክስት ላይም ቪዲዮአችሁን ስትቆራርጡ መጠቀም ትችላላችሁ። ከዛ እነዚህን ቪዲዮዎች ምን ታደርጋላችሁ? መቆራረጥ ከፈለጋችሁ ስፕሊት እዚች ጋር ስፕሊት ምትላለች አንደኛው ወደ አንደኛው እንዲረዝምላችሁ ከፈለጋችሁ፣ ካልሆነ ደግሞ ወደዚህኛው እንዲረዝምላችሁ እንዲያጥርላችሁ ይህን ማድረግ ትችላላችሁ። እንደዛ መጠቀም ትችላላችሁ። እሺ ይህንን ካየን በኋላ ምን እናደርጋለን? ቪዲዮአችንን ስፒድ እንጨምርበታለን። ለምሳሌ ይሄኛው ጨርሶ ሁለተኛው ሲገባ ስፒድ እንዲኖረው ከፈለገን ምን እናደርጋለን? እዚህ ጋር እንመጣና ዲሊት ከምትለው አጎን ጋር ስፒድ ምትላለች እዚህ ኖርማል ላይ እንገባና ምን እናደርጋታለን? 2 ታይምስ እናደርጋታለን። ቺን እንመጣና አዩት የተለያዩ ነገሮችን አቀርብላችኋለሁ እናንተም እየተከታተላችሁ ከዛ ልክ እዚህ ሁለተኛው ላይ ሲደርስ ደግሞ ምን እናደርገዋለን? ስፒዳችንን ስሎ እናደርገውና ከዛ ይሄንን ከርቭ እናደርግባታለን። እናንተም እየተከታተላችሁኝ ሰብስክራይብ እያደረጋችሁ ለሌሎች ትንሽ ተጎተተ። ስለዚህ ምን እናደርጋታለን? እቺ ስፒዷን ትንሽዬ እናደርጋታለን። ትንሽ እናንተም እየተከታተላችሁኝ ሰብስክራይብ እያደረጋችሁ ለሌሎች ሰዎች ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻው ተከታተሉ። በዚህ መልክ ስፒድ አፕ እና ስፒዱን ዳውን እያደረጋችሁ መስራት ትችላላችሁ በዚህ መንገድ። ስለዚህ አሁን ይህንን ቴክስታችንን ካስገባን፣ ሳውንዱን ካስተካከለን፣ የሳውንድ ኢፌክት ከተጠቀምን፣ ባክግራውንድ ሚውዚክን ከከተትን በኋላ ምንድነው የምናደርገው? ቪዲዮአችንን ያው ከለር እንሰራለን። ከለር የምንሰራበት ጊዜ መጀመሪያ መስራት እንችላለን። በኋላ ላይም የተለያየ ከለር መጠቀም ስለሚያስፈልገን ምን እናደርጋለን? ፊልተር እዚች ጋር መጀመሪያ ከለራችን ኮሬክሽን ማድረግ ካለብን፣ ከለሩ መስተካከል የሚገባው ነገር ካለ አጀስትመንት ውስጥ ገብተን ከለራችንን በደንብ እናስተካክሏለን። ይሄ ከለር ግሬዲንግ ሳይሆን ኮሬክሽን ነው። ነጭ የሆነውን ባክግራውንዱን ፊትለፊቱ ላይ ያለው ፎርግራውንዱ ምናምን ማስተካከል የሚገባን ካለ እዚህ ጋር ገብተን እናስተካክላለን። ይህንን ከጨረስን በኋላ ፊልተር ውስጥ ገብተን ደግሞ ለዚህኛው ቪዲዮ የሚመጥነውን ፊልተሮች የተለያዩ ፕሪሴቶች አሉ። እነዚህ ውስጥ የራሳችንንም ክሬት ማድረግ እንችላለን። እዚህ ውስጥ በተቀመጠው መሰረት የምንፈልገውን አይነት ክሬት ማድረግ እንችላለን። አያችሁ አሁን። ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ላይ የተለያዩ ነገሮችን አቀርብላችኋለሁ። እናንተም እየተከታተላችሁኝ ሰብስክራይብ እያደረጋችሁ ለሌሎች ሰዎች ሼር አያችሁት አይደል ኢፌክቱን። ስለዚህ ይሄንን በዚህ መልክ መስራት ትችላላችሁ። ከለር ማስተካከል ትችላላችሁ። እዚህ ፊልተር ውስጥ ገብታችሁ በራሳችሁ በፈለጋችሁ መንገድ የተመቻችሁን። ግን እያንዳንዱ የምትሰሩት ቪዲዮዎች የራሳቸው ከለር አላቸው፣ ሙድ አላቸው፣ የራሳቸው ፊሊንግ አላቸው እና እሱ መጠቀም ትችላላችሁ። ስለዚህ ይህንን ዛሬ በስልካችን እነዚህ መሰረታዊ ነገር ካየን ኔክስት ታይም ላይ ደግሞ በደንብ እየገባን ብዙዎቹን ደግሞ እንመለከታለን። ኢፌክቶችን፣ ካፕሽን እንዴት እንደምናደርግ፣ ስቲከሮችን፣ ባክግራውንዳችንን ማጥፋት፣ የተለያዩ ነገሮች ከዚህ በኋላ እንዴት ኤዲት እንደምናደርግ እንመለከታለን። እንዲሰራላችሁ የምትፈልጉ ከሆነ ኮመንት ላይ የስ በሉኝ ወይም ደግሞ እንፈልጋለን የሚለውን ነገር ማስቀመጥ ትችላላችሁ። እናንተም የምትፈልጉትን ነገር ንገሩኝ። እኔ በዛ መሰረት ደግሞ የተለያዩ ሶፍትዌሮች ላይ የምትፈልጉትን ነገር ሰራላችኋለሁ። ሰላም ቆዩ። ሼር፣ ሰብስክራይብ ደግሞ ማድረግ አትርሱ።